በእንዲህ ያለ ሁኔታ ራት እንድንበላ ከተመኘው ከረጅም ዓመታት በኋላ እውን ሆነ። ትናንሽ ሻይ ቤቶች ውስጥ ደረቅ ፓስቲ ተካፍለን የበላንበት ጊዜ ከዚህ በምን ያንሳል? የሆቴሉ ደረጃና የምግቡን ውድነት አስቤ ሳይሆን የራት ግብዣዬን አክብረሽ ለራት ግብዣዬ ዋጋ ሰጥተሽ እንዲያምሮብሽና ተውብሽ በመምጣትሽ ለኔ ልዩ ነው በጣም። በትላንትናና በዛሬ ምንም ልዩነት የለም እንዴ ባንቺ እይታ? አለ እንዴ? ድሮም የትምህርት ቤት ጓደኞች ነበር። አሁንም ያው የትምህርት ቤት ጓደኛሞች አይደለም? አንቺን ደስ እንዳለሽ። እኔ ግን አብረን ራት ስለበላን በጣም ደስ ብሎኛል። ትምህርት እንዴት ነው? የመመረቂያ ጽሑፍሽን ጨረሽ? ሚደርስልኝ አይመስለኝም። ድጋሜ ፊልድ ወጥቼ ዳታ መሰብሰብ አለብኝ። እሱን ደግሞ መተንተን ይኖርብኛል። እንዴ ከጓደኞችሽ ወደ ኋላ ቀርተሻል እንዴ? ወደ ኋላ መቅረት ሳይሆን ስራዬን በመፈልገው ደረጃ እየሆነልኝ አይደለም። እኔ ቶሎ መመረቅ ብፈልግም የምርምር ስራዬ ዝም ብሎ የመመረቂያ ስራ እንዲሆን አልፈልግም። ጥናቱን ለማደርግለት ማህበረሰብ እንዲጠቅም ለኔም እርካታ የሚያስገኝልኝ እንዲሆን እፈልጋለሁ። በጣም የምታኮሪ ልጅ እኮ ነሽ። በእኔ የሚኮሩ እናትና አባት የሉኝም እንጂ። በእርግጥ ባንቺ ስኬት የሚኮሩ ሰዎች የሉም ብለሽ ታስቢያለሽ እንዴ? እንደዛ ማለቴ ሳይሆን እኔም ማኮራ ልጅ በሆነ በእኔ የሚኮሩ እናት አባት የሉኝም ነው ያልኩት እንጂ በእኔ የሚኮሩ ዘመድ ጓደኞች የሉኝም አላልኩም። በመወለድ ታምኛለሽ? ተው እንዴ፣ ምሽታችንን ወደሚያበላሽ ነገር አንግባ። እሺ ወይን ትጠጫለሽ? ተማሪ እኮ ነኝ፣ ለዛውም የሕክምና። ሻይ ወተት የአትክልት ጭማቂ ነው የኔ ፌቨራይት መጠጥ። አንተ ግን ስትጠጣ ማየት እችላለሁ። ያዢ
ይቺ ልጅ ከኔ አንድ ነገር ፈልጋለች ማለት ነው። አሃ ቆይ ሄሎ እየሰማኝ ነው? ያቺ ካፌ ውስጥ የምትከታተለልጅ መጋዘናችን ጋር ዝናሽን ተከትላ መጣለች። አሁን በፍጥነት ትወጣና ቀፍድደህ ታስርልኛለህ መጋዘን ውስጥ። አዎ እሷ ልጅ እዚሁ መታለች መጋዘኑ ጋር ዝናሽን ተከትላ። ምን አባቷ እንደፈለገች ጠይቃታል። ፈጥነ ውጣልኝ። አዎ ጨርሻለሁ። ማን ይላክሽ? ምንድን ነው የምፈልጊው? ተናገሪ። እናትሽ ጋር ሄሎ፣ አቶ ጸጋዬን ፈልጌ። ያንተ ስልክ የት ሄዶ ነው በእኔ ስልክ ጥሪ የሚመጣው? ላንተ አልሰማኸኝም? ያንተ ስልክ የት ሄዶ ነው በእኔ ስልክ ያንተ ጥሪ የሚመጣው? በአንቺ ስልክ ለኔ አላውቅም። ሄሎ ከባለቤታ አጠገብ ዞር በል አውራኝ። ሄሎ አቤት። ሄሎ ጠላቴ ስለምትለው ግለሰብ ሆነ ድርጅት በቂ መረጃ ሳይኖርህ ጥቃት አትፈጽም። በቁም መሞት ከስጋ መሞት የከፋ ነው። በስጋ መሞት ከስጋ እረፍት ውጪ የከፋ ጉዳት የለው። በቁም መሞት ግን ኪሳራው ብዙ ነው። ትሰማኛለህ? ጉድህን ለባለቤትህ በግልባጭ ለመገናኛ ብዙሃን ከመናገሬ በፊት ያሳፈንካትን ልጅ በአስቸኳይ ፍታት። በአንተ ቤት የረቀቀ ወንጀል መፈጸም ነው። ምንም እንዳልተፈጠረ ጉዳይ ውስጥ የለሁበትም ለማለት ልጄን አሳፍነህ ከባለቤት ጋርና ከልጆች ጋር ሳሎን ውስጥ ትዝናናል። በሰዓት አትጫወት። ማን አንተ? እኔማ አጅሬ ነኝ። አጅሬ ብለህ ጥራኝ። 15 ደቂቃ ብቻ ነው የምጠብቅህ። ልጅቷን ልቀቃት። ያሳፈንካት ልጅ ላይ አንዲት ጭረት ባገኝ ጸጸቱን አትችለውም። ፍጠን። ስለምን እንደምታወራ ሁላ አላውቅም። አታልምጥ። እሱማ በጣም ገብቶሃል። ባለቤትህ የሴቶችን መብት ለማስከበር የተቋቋመ ድርጅት ውስጥ ኃላፊ ሆና በመላ ሀገሪቱ እየዞረች ሴቶችን እያደራጀችና እያነቃች ባለችበት ሰዓት ቤቷ ውስጥ በሴቶች ላይ ከፍተኛ ጥቃት እንደሚፈጸም አላየችም ነበር። እናም እኔም ይሄንን እንድታይ ከማድረጌ በፊት አንተ ከኔ ምንድን ነው የምትፈልገው? እኔ ካንተ የምፈልገው አርፈህ እንድትቀመጥ ብቻ። በአንድ ወቅት የሰራውን ጥፋት ለማረም ሳይሆን ለማዳፈን ብለህ ብዙ ጥፋቶችን እየፈጸምክ ነው። እረፍ ብያለሁ። እኔ ካንተ ምንም አልፈልግም። በአስቸኳይ ልጅቷን ልቀቃትና ወደ ቤቷ ትምጣ። ልጅቷስ ከኔ ምንድን ነው የምትፈልገው? ልጅቷ ካንተ ምን እንደምትፈልግ ራሱ አታውቀው።
አንተም እንደፈራው የሰራውን ወንጀል ለማጋለጥ ብላ ምርመራ የጀመረሽ ግን ላለመሆኗ ላረጋግጥልህ እወዳለሁ። አትጃጃል። ወንጀል በወንጀል አይጠራም፣ አይዳፈንም። ትሰማኛለህ? እቺ ልጅ አንተ ሰፈር ለምን እንደመጣች ዝርዝሩን ኢሜል አደርግልሃለሁ። ምናልባት ከፈለክ ብዬ ኢሜሉ ክራክ ተደርጎ ሚስጥር ቢወጣ ኃላፊነቱን አልወስድም። አንተ በፈጠርከው ተረት ዝባዝንኬ ወሬ እኔ መንበርከክ ይመስልሃል? እሱማ በጣም ፈርተሃል። ሚስት ምን ያህል አደገኛ ሴት እንደሆነች አንተም ታውቀዋለህ። ለመሆኑ አንተ ስለ ተረት ምን ታውቃለህ? ከተረት የበለጠ ምን አስደንጋጭ ነገር አለ ብለህ ነው? በአሁኑ ጊዜ ሀገራት በተረት ባገኙት ትርክት አውዳሚ ጦርነት ውስጥ እንደሚገቡ አታውቅም? ህዝቦች በተረት ላይ የተመሰረተ ማንነት እንዳላቸው አታውቅም? ሁላችንም የተረት ውጤቶች ነን። ጥሩ ተረት ማህበራዊ መስተጋብርን ይፈጥራል፣ ያዋደዳል፣ ያፋቅራል። መጥፎ ተረት ግን ያስተላልቃል። አንተ ይሄንን ላትረዳ ትችል ይሆናል። ነገር ግን ልጅ እያለህ አስተማሪህ የቤት ሰራተኞችን ስለሚደፍር አባወራውና የቤት ሰራተኞቹ የሚለውን ተረት አላወራሁልህም? ለምን አትተውኝም? እኔ አሁን አንተ ለምታወራው ፖለቲካዊ ዝባዝንኬ ወሬ የማውቀው ነገር አንዳችም ነገር የለም። እኔም ፖለቲካ ታውቃለህ አልወጣኝም። ፖለቲካዊ ፍትፈታና ፖለቲካዊ ዕውቀት ይለያያል። ስማ፣ ፖለቲካ ብታውቅ ኖሮ መቀመቅ ውስጥ የሚከትህን መንገድ አትመርጥም ነበር። ስለ እግዚአብሔር ብለህ አንተ ሰው ተወኝ። አንተም ከተውከኝ እኔም ተዋለሁ። አንተ ነህ ከመሬት ተነስተህ ሰላም በሰፈነበት ከተማ ውስጥ የሽብር ሥራ መስራት። ራሴን ለመከላከል የማላደርገው ነገር የለም። እስካሁን እስር ቤት ያልገባኸው ወይም ባለቤት ሚስጥሩ ላይ እንዳደርስበት ያደረግኩት የእሷን ሰላም የልጆችን ጭንቅላት ላለመጉዳት ነው። አንተ ምን ደረሰብህ? ባሰማራቸው ወንበዴዎች ልጄን አሳፍናታል። አንተ ማን ስለሆንክ ነው ያንተ ልጅን የማፈን? ነገርኩህ እኮ ጠላቴ ስለምትለው ግለሰብ ምንም መረጃው የለም። አሁን እየሰራው ያለው ስራ ሁሉ ካደረብት ጥልቅ ፍርሃት የመነጨ እንደሆነ ይገባኛል። በ10 ደቂቃ ውስጥ ከልጅ ጋር መገናኘት ፈልጋለሁ። አቤት። ስንት ብር ነው የምትፈልገው? 1,900,999 ብር ከ99 ሳንቲም። ለምን ትቀልዳለህ? አልቀለድኩም። ምን ያህል ትከፍላለህ? ይኸውልህ እንቀራረብ፣ እንደራደርና እኔ የሚሆነውን ነገር አደርጋለሁ። እየሰማኝ ነው? ስማ ወንድሜ፣ እኔ ከአንተ 10 ሳንቲም አልፈልግም። አንተ የምትበላው እንጂ የምትሰጠው የለህም። ሁሉም የባለቤት ነው። ስማ፣ ያፈንካትን ልጅ ፍታት። ይህችን ልጅ መነካካት እንደ አፄ ቴዎድሮስ ባይቆጠርልህ ራስን በሽጉጥ እንደ መግደል ቁጥር። ሰማኛለህ? ይህችን ልጅ የማትፈታት ከሆነ በእሷ ስም የተዘጋጀውን ዶክመንተሪ ፊልም ለሚዲያ በአንድ በኩል በሌላ በኩል ለአንተ በባለቤት መስሪያ ቤት በኩል እንዲደርስህ አደርጋለሁ። አትጠራጠር፣ እንዲደርስህ አደርጋለሁ። አንተ በስራህ እየበረከክ፣ አንተን ለብቀላ ማንም አይፈልግህም። አርፈ ተቀመጥ። ሄሎ። ልጅቷ ምንም መረጃ አልሰጠችኝ። ልጅቷን አስቸኳይ ለቀቃት። አሁኑ ነው
የምር ነው? አሁኑ ልቀቃት፣ አሁኑ ልቀቃት። ካምቧል ልጅ መረጃ ለማንኛውም አይነት መረጃ ለፖሊስ ስታሉ ብትይ ጓደኞች ከምረገጽ ነው የሚያጠፉሽ። እሺ አትይኝ። እነማን ናቸው? ምንድነው የሚፈልጉት? ሰዎቹ ጉዳያቸው ከመሳፍንት እንጂ ካንቺ አይደለም። አንቺ ትኩረትሽን ትምህርትሽ ላይ ብቻ አድርጊ። እነሱ አንድ የሚፈሩት ነገር አለ። እናም እነሱ ያንን ነገር ለማጣራት የፈለግሽ መስሏቸው ነው። እነማን ናቸው እነሱ? እሱን እኮ ነው ተየምልሽ። ስለነሱ አትጠይቂ፣ አይጠቅምሽም። እሱ ለአንቺም ለመሳፍንትም ለኔም መዘዝ የሚያመጣ ነገር አለው። እርግፍ አድርገሽ ታይ። ትምህርትሽ ላይ ብቻ ትኩረት አድርጊ። አንዲት በየዋህነት የምትሰነዝረት ጥያቄ የከፋ አደጋ ታስከትላለች። ዝም ብለሽ ትምህርትሽን ተማሪ። በማታውቂው ጉዳይ የማታውቂው ሰፈር ሄደሽ ነገር ስታነፈንፊ የምትፈልጊው መረጃ ምን እንደሆነ እንኳን ሳታውቂ ራስሽን አደጋ ላይ ትጥያለሽ። ተናገርኩ። በማንኛውም አጋጣሚ እኔን ለማጥፋት ዋንኛ ዓላማ አድርገው ይዘውታል። ካንቺ በስተቀር ማንም ይሄንን ማወቅ የለበትም። እኔ ላይ አደጋ ለማድረስ የሚፈልጉት ይሄንን ሚስጥር ለማወቅ ነው። ድንገት ከተሳካላቸው ይሄንን ሚስጥር ሳታውቀው እንዳትቀር አንቺ ጋር ይቀመጥና ጊዜው ሲደርስ ጋሽ መሳፍንት የሆኑ ሰዎች አደጋ ሊያደርሱበት እንደሚያሳድዱት ያውቃል። እንዴት አወቅሽ? እኔ እንጃ። ንገሪኝ፣ እንዴት አወቅሽ?